ማሪያ ሉና ደጋፊዎችና ለሷ ድምጽ መስጠት የምትፈልጉ ኢትዮጵያውያንና ትውልደ ኢትዮጵያውያን እንዲሁም የተለያዩ ሀገር ዜጎች መጀመሪያ ዳሽን ሱፐር አፕ ለምሳሌ ዳሽን ባንክ ደንበኛ ላልሆነ ሰዎች በተለይ ነው ይሄ ነገር የሚመለከታቸው። መጀመሪያ ፕሌይ ስቶርን እንነካለን ማለት ነው። ወደ ፕሌይ ስቶር እንገባለን። ስልካችን አይፎን ከሆነ ደግሞ ወደ አፕ ስቶር እንገባለን ማለት ነው። ከዛ በኋላ ከገባን በኋላ ሰርች ቦታ ላይ ይቅርታ የገባ ውድና የተከበራችሁ የማሪያ ሉና ደጋፊዎችና ለሷ ድምጽ መስጠት ለምትፈልጉ ሁሉ መጀመሪያ ስልካችን አንድሮይድ ከሆነ ፕሌይ ስቶር እንከፍትና ከዛ በኋላ ዳሽን በተለይ የዳሽን ባንክ ደንበኛ ላልሆነ ነው ይሄ ማስታወቂያ የሚመለከታቸው። ምክንያቱም የዳሽን ባንክ ደንበኞች የሆኑት ስለሚያውቁት እነሱ ብዙም አይቸገሩም። የዳሽን ባንክ ደንበኛ ላልሆኑ ሰዎች ዳሽን ሱፐር አፕ ብለን አፑን ሰርች እናረጋለን ማለት ነው። ከዛ ስልካችን ደግሞ አይፎን ከሆነ አፕ ስቶር ላይ ገብተን ነው ማለት ነው የምናወርደው። ከዛ በኋላ እዚህ ኦፕን የሚለው ኢንስቶል ነው የሚለው ደንበኛ ላልሆኑ ሰዎች ኢንስቶል ነው የሚለው። ከዛ ኢንስቶል ካረግን በኋላ ወይም ስልካችን ላይ ከጫን በኋላ ኦፕን የሚለው ይመጣል ማለት ነው። ከገባን በኋላ ወደ ክሪኤቲቭ ቻሌንጅ እንገባለን ማለት ነው። ወደ ክሪኤቲቭ ቻሌንጅ ፓስወርዱን ባለ 6 ዲጂቱን ኮድ ከሰጠን በኋላ ወደ አካውንታችን እንገባለን ማለት ነው። ከዛ በኋላ ልክ ክሪኤቲቭ ቻሌንጅ የሚለውን 6 ሚሊዮን ክሪኤቲቭ ቻሌንጅ ይላል ማለት ነው። እዛ ከገባን በኋላ ፕላትፎርሙ ላይ ከዛ ጎቱ ቮት እንላለን። እኛ ድምጽ ለመስጠት ስለሆነ ጎቱ ቮት ስለሚል እንመጣና ርክ ማርያማዊት ዮሐንስ ጋር ቮት የሚለውን እንደዚህ እንነካለን። ከዛ በኋላ እኔ አሁን ማርያማዊት ዮሐንስን ስመርጣት በክሪኤቲቭም በተጽዕኖ ፈጣሪነትም በፈኒም በአስተማሪነትም ልመርጣት ፈልጋለሁ። ስለዚህ በፈጣሪነቷ ብቻ የምትመርጡት እቺን ብቻ ትነካላችሁ። በተጽዕኖ ፈጣሪ ከሆነ ሁለተኛውን፣ በፈኒ ከሆነ የምትመርጧት ይሄን ብቻ። እኔ ግን በሁሉም ልመርጣት ስለምፈልግ ሁሉንም ነክቼ ሰሚት ቮት ይላለሁ ማለት ነው። ከዛ በኋላ እኔን 5 ኮይን ሸለመኝ ማለት ነው። የዳሽን ባንክ እኔን 5 ኮይን ሸለመኝ። እሷን ግን ምን አድርጊያታለሁ? መርጫታለሁ ማለት ነው። ይሄን ይመስላል። ሌሎች ተመሳሳይ ቪዲዮዎች እንዲሰራላችሁ ከፈለጋችሁ በዚህ ቪዲዮ ስር ኮሜንት ጻፉልን። እናመሰግናለን።